رتا وشمت قرت فابريزيو رومانو ما مجمرة الزوار على سيجمر مالتنا ما عليه يا ما جيت كفين كتير بمياساتون نيتا يوكبنا مرمرة يتشابتيون يتشايفيون من ده تكني بتالتاوكن زورو تقارطات مانشي بلانون كأيروال تبلوال يا 100 مليون لمتانو مسالين دسالين يا 100 مليون لفرمناو مسالين التاوكا من قد جمعوا مانشي بلانون كأيروال يا بدا فيرما إن شاء الله عمر برادا دانا فيرما متابيجالو يما جاتشي مانشي تكافيش لنغاراتشو بيجينو ምንም እኮ አዲስ ነገር የለም ፋብሪዚዮ ሰጣ ፋብሪዚዮ ነሳ አልሆነም ይመርመር ይታይ የዚህ ልጅ የጤና ጉዳይ እንዴት ነው ብለን አስመረመርን አሜሪካ አልሆነም የአሜሪካውን ምርመራ አልወደድነውም ተንግሊዝ ይመርመርልናልን ተንግሊዝ ሲመረመር አልወደድነውም በቃ አልሆነም ፋብሪዚዮ ሰጣ ፋብሪዚዮ ይኸውላችሁ እኛ ቸግሮን ያውቃል እንደ ያረዳልች አቺ ዱነጓ ቸግሮን ያውቃል ወይ መላ ቸግሮን ያውቃል እንዴ ውድ ግዢ ያላሳየናቸውም እንዴ ምድረ ፎቃቃ የሀብታም ልጆች ነን ፋብሪዚዮ ሰጠ ፋብሪዚዮ ነሳ ኖርማል በጣም ያሳዝናል ጀማው ኤደርሰን ወደ ዩናይትድ የሚያደርገው ዝውውር ተቋርጧል እንግዲህ ማለትም እንግዲህ ወደ ዩናይትድ አይዘዋወርም 100% ተረጋግጧል እንግዲህ ፋብሪዚዮ ሮማኖ እንደነገረን ማለት ነው ምክንያቱም በሕክምና ምርመራዎች ላይ በታዩ አንዳንድ ጥቃቅን ይሁን አይዶ ነው ብቻ አንዳንድ ዩናይትድ ያልተመቸው ነገር ነበረ ያው የጉልበት ጉዳት ነበረበት ምናምን የሚሉ መረጃዎችን ቅድም እያየው ነበረ ግን ያው አትላንታ 100% ብቁ ነው ብሎ ያምናል ዩናይትድ ደግሞ ያልተመቸው ነገር አለና የዝውውሩን እንግዲህ አቋርጦታል ማለት ነው ይሄ በእውነት ያሳዝናል እኛ እሱን ለማየት ለምንጠብቀው ደጋፊዎችም ፕላስ ደግሞ ለሱ ደግሞ እንደ ተጫዋች ራሱ ፕሮፌሽናል ካሪየሩን እንግዲህ የሆነ አንድ ስቴፕ ከፍ ሊያደርግ የሚችልበትን እድል በእንደዚህ አይነት ወይ ማጣት ያሳዝናል ለማንኛውም ኤደርሰን ወደ ዩናይትድ የሚያደርገው ዝውውር 100% ተቋርጧል ዩናይትድም እንግዲህ ቀደም ሲወጡ በነበሩ መረጃዎች ሆነ የሮማውን ፈረንሳዊውን እንግዲህ አማካይ ኮኒ ዓለም ዋንጫ ላይ ያያችሁት ያላችሁትን ልጅ ማለት ነው የድሬዱ ልጅ ማለት ነው እሱን ለማስፈረም እንግዲህ እንቅስቃሴ እያደረጉ ነው እየተባለ ነውና የሚሆነው ማየት ነው ግን ያሳዝናል ብቻ በጣም ያሳዝናል ለሱ እንደ ግል እኛም ደግሞ እንደ ደጋፊ ደግሞ እሱን ለማየት ለምንፈልግ ማለት ነው ያሳዝናል ሶፍሶፕን ያንበሳ የመጀመሪያ ፊርማ ተብሎ የተሰከስ ነው ኦፊሻሊ ተቋርጧል ጀማው ተርፌ ቤት ውስጥ እንግዲህ የመጀመሪያ ፈራሚያችን ነው ሲሉን የነበሩት ተጫዋች በሕክምና ምርመራ ላይ ባጋጠመው እክል ማለት ነው ከዚህ ዝውውር ዩናይትድ ራሱን ገለል ማድረጉ እየተገለጸ ይገኛል ጀማው ተቋረጠ አለ ፋብሪዚዮ መጥቶ እንዴ ደም ስራቸው የተቋረጠ ምንድነው የሚቋረጠው ምንድነው እንዴ እንደቀድ ጨፍረዋል እኮ አስረድተውናል እኮ ስለ ተጫዋቹ እናንተ ብዙ ነገር እኮ ነው ያስረዱን እና ታዲያ እንዴት ነው ተጫዋች ቀረ የምትሏቸው አሁን አረ ይደብራል ምን ይዞት ነው በሽታ ጨብጥ ነው እንዲያዘው በሽታ እንደዚህ ቀረ የምትሉት እንደቀል ማንይ ያሬው ነገር ፍጠሩና መልሱላቸው እንዴ ቢያንስ እንኳን ለዩናይትድ ደጋፊ ሳይኮ ተጨነቁ እንጂ ኖር ነው ምሬ ነው ኦፊሻል ለማንኛውም ጀምአው ይህ ተጫዋች ከዩናይትድ ጋር ያለው ነገር ተቋረጠ አሉ ኦማር ቢራዳ ዘንድሮ የ100 ሚሊዮን የሚያስፈርም መስሏል ይሄን ብላ ነው የሚል ትላንትና ከቼልሲ ቤት ያው የኡጋርቴ ታናሽ ወንድምን አስፈርሞላል አይደለ በቃ በሱ ነው የምቀጥሉት ይሄም ከቀረ ጉዳችሁ ፈላ ዘንድሮ አይ ትርፍዬ ሰበር ዜና ኤደርሰን ቱ ማን ዩናይትድ ሂርቢ አልሄድም ሂርቢ ዶንት ጎ አልሄድም ዲል ኦፍ አባቴ ሜዲካል ወርቆ ተሰረዘ ማን አንድ ወደፊት ሁለት ወደ ኋላ የሆንሽ ክለብ ማን ወይኔ ጉዴ አረ ጉዴ አሁን ምን አለ ሻው ከቼልሲ ማን ነው ላቪያ ምናምን ነገር ሾፕ ማድረግ አለብሽ ወልማርት ሄደሽ አንድ የዩናይትድ ደጋፊ ማን ነው አረጎስት በእናት ፕሪሚየር ሊግ እንኳን እስኪጀመር ድረስ ፍታል ምናምን ነገር ብሎ በጸባይ ስለጠየቀኝ በቃ ምንም አልልሽም አሪፍ ነገር ነው እንደውም አሪፍ ነገር እኮ ከዚህ ራሱ ማውጣት አይቻልም ተረፍሽ እመኝ ነው ምልሽ 5 አመት ፈርሞ ጉዳት ያለበት ሰውዬ ቢሆን ታቃላችሁ የዩናይትድ ተጫዋቾች ሉክሾ ያስተምራቸዋል እኮ ትጎዳለ ቁጭ ብለ ደሞዝ ተሰበስባለህ ኮንትራት ምናምን ነገር የሚታደስበት ሰዓት ላይ ትመለሳለህ የሚገርም አቋም ታሳያለህ ኤክስቴንድ ይደረግልሃል ትጎዳለህ ሪንስ ኤንድ ሪፒት ማለት ነው ባርሌ የዩናይትድ ፊሎሶፊ ነው ምልሽ ቶሚ ደግሞ አመጣለሁ ብራ ምልሽ እሱ ደግሞ ፈረመብሽ ገባሻለ ማን ልታመጪ ነው እኔም ያበደ ሰው ልስጥሽ ማን ነው
የፕሪሚየር ሊግ ልምድ ያለው የዋንጫ ልምድ ያለው ኤክስፒሪየንስ ያለው ብዙ ቦታዎች ከቨር የሚያደርግ ክሪስቲያን ኖርጋርድ አለልሽ። ምርጥ ተጫዋች ማለት የብሬንትፎርድ አምበል የፕሮጀክታቸው ሄድ ማለት እኔ ታውቂያለሽ አምበል ማስጀመር ምናምን ነገር ሙዴ ነው። የብሬንትፎርድን ሄድ ኦፍ ዘ ፕሮጀክት ባለፈው አስፈረምኩት ያለፈው ዓመት አሁን ላንቺ ሸጥልሻለሁ። የኒውካስልን ሄድ ኦፍ ዘ ፕሮጀክት ጠቅላ አረገው ነው። ኔክስት ደግሞ የማን ዩናይትድ ሄድ ኦፍ ዘ ፕሮጀክት አመጣውና ኳስ ያቀብለናል ማለት ነው። ምክንያቱም አይጠቅመንም። የሚገርም ነው ጀማው ማለት ነው። በዚህ ሳለ የኤንደርሰን ዝውውር ተቋርጧል። ዲልዶ ኦፍ ማለት ነው። እንግዲህ በዚህ ሳለ ፋብሪዚዮ እንደተናገረው ከሆነ በጤና ምርመራ ምክንያት የኤንደርሰን ዝውውር ከማንቸስተር ጋር በዚህ ሳለ መቋረጡ ተነግሯል። ኤንደርሰን ወደ ማንቸስተር ዩናይትድ ማለት ነው ሂር ዊ ጎ መባሉ ይታወቃል። ነገር ግን በዛሬው ዕለት በተገኘበት የሕክምና ምርመራ ችግር ማለት ነው ከማንቸስተር ዩናይትድ ጋር ሊፈራረም የነበረው ኮንትራት ተቋርጧል። ዲልዶ ኦፍ ሲል እንግዲህ ፋብሪዚዮ ተናግሯል። ይህንንም ተከትሎ ማንቸስተር ዩናይትድ አዲስ አማራጮችን መከተል ጀምሯል። እንግዲህ በፈረንሳይ ብሔራዊ ቡድን ላይ እየደመቀ የሚገኘው ማለት ነው ማሞ ኮኔን ማለት ነው በዚህ ሳለ ማንቸስተር ዩናይትድ ለማስፈረም እንግዲህ ድርድር መጀመሩ ነው የተነገረ የሚገኝ ቼልሲ ያስፈረም ነው አንድ አርጌ በዛሬው ዕለት ውሉን የተፈራረመ ሲሆን ክለቡ ይፋ ማድረጉን የቀረው እንዲሁም ደግሞ 17 ቁጥር የቀድሞ ፍሬድን ማሊያ እንደሚለብስ ተረጋግጧል። ጀማ አዲስ ነገር ሲኖር ፓስ እናደርጋለን። ቪዲዮ ሌክቸር ኮፒ ሊንክ እንዳይረሳ። ጨው የለውም ማለማንቻ አራዳ ልጅ የኤደርሰንን ዝውውር በሚገርም ሁኔታ ማለት ነው ውሉ እንደተቋረጠ ፋብሪዚዮ ሮማኖ እንግዲህ ዘግቧል ማለት ነው። አሁን ኤደርሰን የማንቸስተር ዩናይትድ ተጫዋች መሆኑ በቃ ዲል ኦፍ ሆኗል ማለት ነው። አልቋል ቆሟል ብሏል እንግዲህ ፋብሪዚዮ ማለት ነውና በዚህ ተጫዋች ዙሪያ ብዙ የማንቸስተር ዩናይትድ ደጋፊዎች አወዛጋቢ ሀሳብ ላይ ነበር የነበሩት ማለት ነው። ይፈርምም አይፈርምም ብዙ የሚያስደስትም ፍሬድ ነው እያለ ነበር ብዙ ሰው። እንደውም ምንም ደስተኛ የነበሩ ሰዎች አልነበሩም ብዙዎቹ ማለት ነው። ያራዳ ልጆች እስቲ እናንተ ሀሳብ አስተያየት እንዴት ነው? ይሄ ተጫዋች መግባት ነበረበት ወይስ እንኳንም አልመጣ እንኳንም ቀረብን እያላችሁ ነው? እስቲ ሀሳብ አስተያየታችሁን የዩናይትድ ደጋፊዎች ዱብ አድርጉት፣ ሼር ኮፒ ሊንክ አድርጉት። እንግዲህ ሌሎችን አማካኞች መፈለግ ጀምረዋል ማለት ነው ማንቸስተር ዩናይትድ። የእናንተን ሀሳብ ደግሞ እያስቀመጣችሁት ይመቻችሁ። ምንድነው ብራጠረሽ ማንቺ ብራጠ ቻሌንጅ ጀምርላት ለማንቺ ወይኔ ሂርዊጓስ ብለሽም ትገረጫለሽ ማንቺ። የኤደርሰን ዝውውር ጋይስ ዲል ኦፍ ወደ ጣሊያን ተመለስ ብለው ሰደዱት። ሕክምና ላይ ምናምን ያየነው የደበረን ነገር አለ ምናምን ነገር አሉ። አትላንታ ደግሞ 100% ጤነኛ ነው ልጁ መልሱት ብለዋል። የለም በቃ አልፋ አላስፈረምሽም። የለም ያስፈረምሽው የሃንግማንን ሰከንድ አንድ ነው። ጭራሽ እንዳይነት ጭው የጀመራችሁ ይብራብን ምናምን እያስመረመራችሁ ወይ መድሃና የኤደርሰን ዝውውር ለማንኛውም ቀርቷል። ቤተሰብ ብር አጥሯት ነው እርግጠኛ ነኝ። ለሌላ ሚድፊልደር ብር አጥሯት ነው። በዚህ አያዋጣም ብላ ነው ማንቺ። የመጀመሪያ የዩናይትድ ፈራሚ ሆኗል ተብሎ ሲጠበቅ የነበረው ኤደርሰን እንግዲህ አሁን የዩናይትድ ተጫዋች እንደማይሆንና ዩናይትዶች እሱን እንደማያስፈርሙ ተረጋግጧል። ዝውውሩ ተቋርጧል። ዩናይትዶች እንግዲህ የመጀመሪያ ሜዲካሉን ካረገ በኋላ ጥርጣሬ አድሮባቸው ነበረ። በማንቸስተር ከተማ እንግዲህ ሁለተኛ ሜዲካሉን ቴስቱን ካረገ በኋላ ዩናይትዶች እንደማያስፈርሙት ነው እንግዲህ የተነገረው። ፋብሪዚዮ ይህንን ነገር አሁን ላይ ይዞት ይወጣውና አታላንታ ወደ ቡድናቸው ይቀላቅሉታል። ዩናይትድም ራሱን ከዚህ ዝውውር አግልለዋል። ሌላ ሚድፊልደር ይመለከታል። አይሆፕ ነገር ጥሩ ነገር ይመስለኛል። ሁለት ብራዚላውያን ሁለት አቬሬጅ ሆኑ ፕሌየሮች ከምንመለከት አንድ ቶፕ ፕሌየር ቢያስፈርሙና የምንተማመንበት አይነት ተጫዋች ብንመለከት አሪፍ ነው ብዬ አስባለሁ። የሳንቶስ ዝውውር አሪፍ ነው። ፕሪሚየር ሊግ ልምድ አለው። ከኤጁም አንፃር ብዙ ዓመት ሊያገለግለን ይችላለን ብዬ አስባለሁና ቀጣዩ እንግዲህ ፈረንሳይ ተጫዋች ይሆናል ብዬ አስባለሁ። ዩናይትዶች ከዚህ ዝውውር በመውጣታቸው ደበራችሁ ይሳል ደበራችሁም ኮመንት ላይ ሀሳባችሁን ፎሎ ማድረግ እንዳረሱ